ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሏል እንደ ክርስቶስ እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖርናል። በዚህ የተነሳ እኮ ነው የሚያጠፋንን የሚያለማንን ከሚያጠፋን ማወቅ አልቻልንም። እንደዚህ ያሉትን ሰዎች ወቋቸው ሲሆን ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እንቅወሙ ለገበርተ እኪት ክፉ ሰዎችን ወቁባቸው፣ ደግሞ ደጋጎችን ወቋቸው። እነዚያን ደግሞ ወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። ሲበሉ የክርስትና ዘውዱ ምንድነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሐሰበው ይደርሳል። ልብን የጠፋው ሌላ አልጠፋም። በእውነት ገበሬ እኮ ሲጣላ እኮ ልብ በሉ ነው። ሌላ እኮ አይደለም። ምስክር ሲቆጥር መስክሩልኝ አይልም፣ ልብ በሉ ነው። ልብ ማለት ነው መልካሙ ነገር። እንደዚህ ያሉትን ወቋቸው በሉ። እሺ ዛሬ የምታውቁት አንዱ ቅዱስ ቶማስ ዘመራስ ይባላል። ይህን ማወቅ አለብን። እንደዚህ ያለን ሰው ነው ማወቅ። ቅዱስ ቶማስ ዘመራስ፣ መራስ ማለት ሀገር ናት። የእሷ ሊቀ ጳጳስ ነው እና